ዕለቱን በታሪክ ከጂፋሬ ቲዩብ ከ1941 እስከ 1945 ወደ 1 ሚሊዮን የሚጠጉ አውሮፓውያን አይሁዳውያን ተገድለዋል። ከሟቾቹ መካከል ደግሞ 70,000 የሚያህሉ የፖላንድ እስረኞች፣ 21,000 ሮማውያንና 15,000 የሶቪየት የጦር ምርኮኞችና ቁጥራቸው በውል የማይታወቁ የተመሳሳይ ጾታ አፍቃሪያን ወንዶች ይገኙበታል። የሂትለር ናዚ ፓርቲ የመረረ ስቃይና ግፍ የፈጸመበት የኦሽዋትስ ማጎሪያ ካምፕ በሶቪየት ህብረት ወታደሮች ነፃ የሆነው በ1937 ዓ.ም ልክ በዛሬው ቀን ነበር። የሶቪየት ቀዩ ጦር ፖላንድን ከጀርመኖች አስለቅቆ ኦሽዋትዝን ነፃ ሲያወጣ ከሞት የተረፉ ሰዎች ስጋቸው በቆዳቸው የተጣበቀና ህሊናቸውን የሳቱ 50 አይሁዳውያን በህይወት ተገኙ። የሶቪየት ህብረት ጦር በኦሽዋትስ ማጎሪያ ካምፕ የሆነውን ለዓለም ይፋ በማድረግ የናዚዎችን ጨካኝ ድርጊት አጋለጡ። ኦሽዋትስ በ3 ብሎክ የተከፋፈለ ሰፋፊ ማጎሪያዎች የተሰሩበት በፈንጂና በሽቦ የታጠረ ካምፕ ነው። ለተለያዩ ተግባሮች መፈጸሚያ የሚሆኑ 40 የተለያዩ አነስተኛ ገንቦች ተገንብተዋል። ሁለተኛው ብሎክ የተገነባው የሁለተኛው ዓለም ጦርነት እንደተጀመረ ሲሆን ግድያ የሚፈጸምባቸው ክፍሎች ተካተውበታል። በውስጡም ያሉት 300 እስር ቤቶች እስረኞች የሚታሰሩት ለግድያ የሚዘጋጁበትና የሚታጎሩባቸው ናቸው። 4ቱ አዳራሾች መታጠቢያ ቤት ብለው የሰየሟቸው እስረኞች በጋዝ ታፍነው የሚገደሉባቸው ቤቶች ናቸው። በእነዚህ አዳራሾች አስክሬን የማቃጠያና የመቅበሪያ ቦታም ተዘጋጅቶላቸዋል። በሺዎች የሚቆጠሩ እስረኞች የሞት መንፈስ ተብሎ በሚታወቀው ዶክተር ጆሴፍ መንጌል አካላቸው እየተበለተ ምርመራ የሚካሄድባቸው ክፍሎችም ተሰርተውበታል። የሶቪየት ቀዩ ጦር ከጥር መግቢያ ጀምሮ በፖላንድ ግዛት የጀርመንን ወታደሮች እየደመሰሰ ወደ ኦሽዋትስ ሲቃረብ የሂትለር ወታደሮች የተራረፉትን እስረኞች የሆነውን እንዳይናገሩ ረሸኗቸው። አጽም የሚያቃጥሉበትና የሚቀብሩበትን ካምፕ በፈንጂ ደረመሱት። በፈንጂ ደርምሰውታል። ነገር ግን ማስረጃዎቹን ሊያጠፏቸው አልቻሉም። ቀዩ ጦር በካምፑ ሲደርስ በቅርብ ሰዓታት የተገደሉ የ648 አይሁዳውያን እስረኞችን አግኝቷል። የጀርመን የሂትለር ወታደሮች የቀዩ ጦር ሲደርስባቸው ሳይገድሏቸው የተረፉ ረሃብ ከሰውነት ውጪ ያደረጋቸው 7,000 እስረኞች በሕይወት ተገኝተዋል። በ6 መጋዘኖች ሙሉ በ100 ሺዎች የሚቆጠሩ የወንድና የሴት ብልቶችና ጫማዎች ጀርመኖቹ ጊዜ አጥሯቸው ሳያቃጥሏቸው ተገኝተዋል። የሂትለር ወታደሮች የፈጸሙት ግፍ የዓለም ሕዝብ በይፋ እንዲያውቀው ተደረገ። የሶቪየት፣ የአሜሪካ፣ የእንግሊዝና የፈረንሳይ ወታደሮች በየግንባራቸው የናዚ ጀርመን ኃይል በመደምሰሳቸው በርሊንን ተቆጣጠሩት። ሂትለር ራሱን ሲገድልም ሹማምንቱ ግማሾቹ ተያዙ፣ የቀሩት ደግሞ መሸሻቸው ይነገራል። የተያዙት ከፍተኛ ሹማምንት በዘር ማጥፋት ወንጀል ተከሰው በኑርንበርግ ችሎት በወቅቱ 15ቱ ሞት ተፈርዶባቸው ተሰቅለዋል። የኦሽዋትስ የግድያና የማጎሪያ ካምፕ በሶቪየት ህብረት ወታደሮች ነፃ ከሆነ እነሆ ዛሬ 81 ዓመታትን አስቆጥሯል። በዚህ ከ80 ዓመታት በፊት 6 ሚሊዮን አይሁዳውያን ሕይወታቸውን ያጡበት የሆሎኮስት የዘር ጭፍጨፋ ምክንያትም ዛሬም ድረስ ለሰው ልጅ የጅምላ እልቂት መነሻ ሆኖ ስለመቀጠሉ ይነገራል። ዛሬ 81ኛ ዓመቱን በያዘውና ከ6 ሚሊዮን በላይ አይሁዳውያን በማንነታቸው ሳቢያ በጀርመኑ የናዚ አገዛዝ የተጨፈጨፉበት ዕለት በዛሬው ዕለት ኢትዮጵያን ጨምሮ በተለያዩ ሀገራት ዕለቱ ሲዘከር